በአንድ ሰው $5 ወይም ደግሞ 900 ብር ድረስ የሚከፍላችሁን በጣም አሪፍ የሆነ ዌብሳይት ነው ይዤላችሁ የመጣሁት። በደንብ ይሰራል። የማይሰራ ነገር እዚህ ቻናል ላይ አልለቅላችሁም። የዛሬው ቪዲዮ በእርግጠኝነት ትወዱታላችሁ። እንዴት አድርጋችሁ እንደምትሰሩት አጠር አድርጌ በዚህ ቪዲዮ ሙሉ ፕሮሰሱን አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። ይህንን ስራ ለመስራት በቅድሚያ ቪፒኤን ማውረድ አለባችሁ። ስለዚህ ወደ ፕሌይ ስቶራችሁ በመግባት እዚህ ጋር የምጽፍላችሁን ትጽፉና ቪፒኤንን ታወርዱታላችሁ። ሌሎቹ ቪፒኤኖች ላይመጡላችሁ ይችላሉ ወይም ደግሞ ላይሰሩላችሁ ይችላሉ። ስለዚህ ይሄኛው ቪፒኤን PSIPHON ብላችሁ ከዛ ቪፒኤን ብላችሁ ሰርች ታደርጋላችሁ። ከዛ በመቀጠል እንደምትመለከቱት እዚህ ጋራ በመጀመሪያ ላይ ይመጣላችሁ እዚህ ጋራ ቪፒኤን አለ። ይሄኛው ቪፒኤን ዳውንሎድ ታደርጉና ትከፍታላችሁ። በመቀጠል እንደገባችሁ እዚህ ጋራ እንደዚህ ያመጣላችሁ። እዚህ ጋራ ሰሌክት ሰርቨር ትልታላችሁ። ከዛም በኋላ ስፔን የሚል አለ። ስፔን የሚለው ጋራ ታደርጉትና ኦኬ ብላችሁ እዚህ ጋራ ስታርት የሚለውን ተጭናችሁ ቪፒኤን ኮኔክት ታደርጉታላችሁ። ማስታወቂያ ሲያመጣላችሁ ባክ ብላችሁ ትመለሳላችሁ። እንደምትመለከቱት እዚህ ጋራ ቪፒኤኑ ኮኔክትድ ብሎኛል። ስለዚህ እዚህ ጋር እንደዚህ ያመጣላችሁ ከታች ኮንቲኒው ብላችሁ ባክ እያላችሁ ትመለሳላችሁ ማለት። ስለዚህ አሁን ከስፔን ጋራ በሚገባ ኮኔክት አድርገናል ማለት። ስለዚህ ወደ ስራው ገብተን መስራት እንችላለን። እሺ በቅድሚያ ወደ ቴሌግራማችሁ ትገቡና ሰርች ማድረጊያው ትሄዳላችሁ ወይም ደግሞ ኮመንት ላይ አስቀምጥላችኋለሁ። ከዛም በኋላ ኢትዮቴክ 77 ብላችሁ ስክሪን ላይ እንደምትመለከቱት ሰርች ታደርጋላችሁ። በመቀጠል እዚህ ጋር ከላይ የምትመለከቷት ኢትዮቴክ የሚል ቻናል ይመጣላችኋል። እሱ ቻናል ላይ ትገባላችሁ። ከዛም በመቀጠል ከዚህ ቪዲዮ በኋላ እዛ ቻናል ላይ የምለቅላችሁ እነዚህ ሁለት ሊንኮች አሉ። አንደኛ ፖሊ ማርኬት ይላል፣ ሁለተኛ ደግሞ ደብ ይላል። ስለዚህ መጀመሪያ የምትነኩት ከላይ ያሉን አንደኛ ላይ ያሉን ፖሊ ማርኬት የሚለውን አንድ ጊዜ ክሊክ ታደርጉታላችሁ። በመቀጠል ወደዚህ ሲወስዳችሁ እንደዚህ እንደምትመለከቱት ይሄኛው ፖሊ ማርኬት ትልቅ የሆነ የፕሪዲክሽን ቦታ ነው። ነገር ግን እኛ ምንም አይነት ሪስክ መውሰድ አይጠበቅብንም። ስለዚህ እኛ የምንፈልገው ኢንቫይት እያደረግን በአንድ ሰው $5 መስራት ነው ማለት ነው። ስለዚህ እናንተ ለምሳሌ 5 ጓደኛ የሚኖራችሁ በአምስቱም ጓደኛችሁ $5 ሲከፈላችሁ እንዲሁም ደግሞ የተለያዩ ቤተሰቦቻችሁን እያስገባችሁ ያንን $5 መቀበል ትችላላችሁ ማለት ነው። ይሰራል። ስለዚህ እስከ መጨረሻው ድረስ ተከታተሉኝ። በመቀጠል እንደዚህ ሲያመጣላችሁ እዚህ ጋራ ሞር የምትላለች እችኛዋን ትጫኑታላችሁ። እዚህ ጋራ በደንብ ተከታተሉ። እንደምትመለከቱት ሞር የሚለውን ስትጫኑት እዚህ ጋራ ሎጊን እና ሳይን አፕ ይመጣላችኋል። እኛ አዲስ ስለሆነ እዚህ ጋራ ሳይን አፕ የምትላለች እሷን አንድ ጊዜ ክሊክ እናደርጋታለን። በመቀጠል ኮንቲኒው ዊዝ ጉግል የሚል ይመጣልና እዚህ ጋራ ታች ኢሜል አድሬሳችሁን እዚህ ጋራ ታስገባላችሁ ማለት የምትጠቀሙበትን ኢሜል አድሬስ ታስገባላችሁ። በመቀጠል እዚህ ጋራ ኢሜላችሁን በስትክክል ካስገባችሁለት በኋላ ኮንቲኒው የሚል ይመጣላችኋል። ኮንቲኒው ትሉታላችሁ። በመቀጠል እንደምትመለከቱት ሪኩዌስቲንግ ኮድ ይላል። ስለዚህ ወደ ኢሜላችሁ ወደ አስገባችሁለት ኢሜል ኮድ ይልክላችኋል። ያንን ኢሜል አመጣችሁ እዚህ ኮድ ያንን ኮድ አመጣችሁ እዚህ ላይ ታስገባላችሁ ማለት ነው። እንደምትመለከቱት ኮድ እየጠየቀ ነው። ስለዚህ ኢሜል ላይ ኮድ ተልኳል። እሱን ኮድ አምጥቼ እዚህ ላይ ያስገባለታለሁ ማለት ነው። እንደምትመለከቱት በሚገባ ሬጅስተር አድርጌያለሁ። እዚህ ጋራ ዲፖዚት የሚለው የመጣልኝ ቪፒኤን ስለተጠቀምኩ ነው። ያልኳችሁን ቪፒኤን ካልተጠቀማችሁ ባልኳችሁ ሀገር ላይ አድርጋችሁ ይሄኛው ዲፖዚት የሚለው አይመጣላችሁም ማለት ነው። አሁን በመቀጠል የሰራነውን ገንዘብ የምናወጣበትን ደብ የተባለውን አካውንት ደግሞ ከፍተን አሁን ደብ የሚባለውን ገንዘባችንን የምታወጡበትን ባንክ እንከፍተዋለን ማለት። ስለዚህ እሱኛውን ካልከፈታችሁ ገንዘባችሁን ማውጣት አትችሉም ማለት ነው። ስለዚህ እሱኛውን ከፍተን እንመለሳለን። ሊንኩን እዛው ቻናል ላይ ያስቀምጥላችኋለሁ። ሁለተኛ ደብ የሚል አለ። ደብ 2 የሚለውን እዚህ ጋራ ትጫኑታላችሁ። ይሄኛውን ሊንኩን ፕላይ እንዳላችሁት እዚህ ጋራ እንደዚህ አይነት ቦታ ይወስዳችኋል። እዚህ ጋራ እንደምትመለከቱት የተለያዩ ነገሮችን የምታስገቡበት ቦታ ነው። ከላይ እንደምትመለከቱት መጀመሪያ ላይ ኒም ይላችኋል። እዚህ ጋራ የባንክ አካውንታችሁና እዚህ ጋራ የምታስገቡት መመሳሰል አለበት። እኔ ሌላ አካውንት ስላለኝ እዚህ ጋራ ዝም ብዬ እሞላለታለሁ ማለት ለእናንተ ለማሳየት ስለሆነ። በመቀጠል ሁለተኛ ላይ ደግሞ ኢሜል ይላችኋል። ኢሜላችሁንም ትክክለኛ የምትጠቀሙበትን ኢሜል ታስገቡለታላችሁ። በመቀጠል ደግሞ ሶስተኛ ላይ ካንትሪ ይላችኋል። እኛን ቀስቷን ትናቁና ኢትዮጵያ የሚል ሰርች ታደርጋላችሁ። ኢትዮጵያ ታደርጉታላችሁ። እዚህ ጋራ ኢትዮጵያ ብታደርጉትም ችግር ስለሌለ ኢትዮጵያ ትሉታላችሁ። በመቀጠል እዚህ ጋራ ዌብሳይት ይላችኋል። ማንኛውም ቻናል ካላችሁ ለምሳሌ ቲክቶክ የምትጠቀሙበት ቪዲዮ የምታዩበት እሱኛውንም ቢሆን እዚህ ጋራ አምጥታችሁ ታስገቡለታላችሁ። በመቀጠል ደግሞ እዚህ ጋራ how do you plan to promote ፖሊ ማርኬት ይላችኋል። ይሄኛው ጋራ ስክሪንሻት ታነሱታላችሁ። ስክሪንሻት ታነሱትና ወደ ቻት ጂፒቲ ሄዳችሁ የተሻለ ቴክስት እንሰጣችሁ ማድረግ ትችላላችሁ። ለምሳሌ ይሄን ስክሪንሻት ታነሱታላችሁ።
በመቀጠል ቻትጂፒቲ ጋር ትመጡና እዚህ ጋራ የፕላስ ምልክቷን ነክታችሁ ፎቶን ታስገቡለታላችሁ። እዚህ ካረጋችሁ በኋላ ሴንድ ትሉታላችሁ። በመቀጠል ቻትጂፒቲ አሪፍ የሆነ እናንተን አክሰፕት እንድትደረጉ የሚያደርጋችሁን ቴክስት ያመጣላችኋል። እዚህ ጋር እንደምትመለከቱት ይኸውና ፕሮፌሽናል ኤንድ ክሬዲብል ብሎ እዚህ ጋር ይችኛውን አምጥቶልኛል። ይችን ጫን ብላችሁ ትይዙና እስከ መጨረሻው ድረስ ተወስዱትና ኮፒ አድርጋችሁ ወስዳችሁ እዛ ላይ ፔስት ታደርጉታላችሁ። በመቀጠል እዚህ ላይ ትመጡና ሃው ዱ ዩ ፕላን የሚለው ላይ ይችኛዋን ጫን ብላችሁ ይዛችሁ ፔስት የሚል ሲመጣ ፔስት ታደርጉታላችሁ። ከዛም በመቀጠል ኤኒ አዲሽናል ኩዌሽን ኦር ኮመንት ይላችኋል። ይሄኛውን ባዶ ትተውታላችሁ። ከዛም በኋላ ኮንቲኒው ትሉታላችሁ። በመቀጠል እንደምትመለከቱት ካስገባችሁለት በኋላ ሁለት አማራጭ ያመጣላችኋል። ከላይ ክሬት ዩር ደብ ፓርትነር አካውንት ይላል፣ ከታች ደግሞ ሎጊን ይላል። ስለዚህ እኔ ከዚህ በፊት አለኝ፣ ነገር ግን እናንተ የላችሁም። ስለዚህ እኔ ለእናንተ ለማሳየት ክሬት ዩር ደብ ፓርትነር አካውንት የሚላለ ከላይ እሱን ተጭኜ ከአንድ አዲስ ከፍቼ ያሳያችኋለሁ። ስለዚህ ክሬት ዩር ደብ ፓርትነር አካውንት የሚለውን ከላይ ያለውን ትጨኑታላችሁ። በመቀጠል እዚህ ጋራ ኢሜይላችሁን ራሱ ያመጣላችኋል። ከዛም በመቀጠል እዚህ ጋራ ሳይን አፕ የምትላለች ሳይን አፕ የሚለውን አንድ ጊዜ ክሊክ ሳይን አፕ ስትሉት ከታች ፓስወርድ እንድታስገቡ ይጠይቃችኋል። ቁጥር እንዲሁም ደግሞ ሌተር እንዲሁም ደግሞ ሎወር ኬዝ ሌተር አድርጋችሁ 8 ካራክተር መሆን አለበት ታስገቡለታላችሁ። ጠንካራ የሆነና ማትረሱትን ፓስወርድ እዚህ ጋር ታስገቡና ሳይን አፕ የሚለውን ትጫኑታላችሁ። ፓስወርዱን ካስገባችሁ በኋላ እዚህ ጋር አራቱም አረንጓዴ መሆናቸውን እርግጠኛ ሆኑ። ካልሆኑ ፓስወርዳችሁ ጠንካራ ስላልሆነ ላይከፍትላችሁ ይችላል። ስለዚህ ይሄኛውን ፓስወርድ ካስገባችሁ በኋላ ሳይን አፕ የሚለውን ትጫኑታላችሁ። በመቀጠል ወደ አስገባችሁለት ኢሜይል ኮድ ልኳል። ስለዚህ የላክላችሁን ኮድ አምጥታችሁ እዚች ጋር ታስገቡና ኮንቲኒ ኢሜይል ከታች ሲበራ ኮንቲኒ ትሉታላችሁ። በመቀጠል እንደምትመለከቱት አካውንቱን ክሬት አድርጎልኛል። ስለዚህ እዚህ ጋራ ፎቶ እንዳስገባ እንዲሁም የተለያዩ ዲስክሪፕሽኖችን እንዳስገባ ይጠይቀኛል። ስለዚህ እዚህ ጋራ ፎቶ አፕሎድ ኢሜጅ የሚል ተጭናችሁ አፕሎድ ታደርጋላችሁ፣ ዝም ብላችሁ የራሳችሁን ፎቶ። በመቀጠል እዚህ ጋራ ፎቶ ካስገባችሁ በኋላ ከታች ዲስክሪፕሽን ይላችኋል። ኦፕሽናል ነው፣ ማስገባት ትችላላችሁ። እዚህ ጋራ ብታስገቡ ተቀባይነታችሁን የበለጠ ሰፊ ማድረግ ትችላላችሁ። ኢንዲቪዱዋል መለይ ካደረጋችሁት በኋላ ኮንቲኒው የሚለውን ትጫኑታላችሁ። እዚህ ጋራ ዌብሳይት የሚል ያመጣላችኋል። ኮንቲኒው ካላችሁት በኋላ እዚህ ጋራ ዩቲዩብ የኔን ቪዲዮ የምታዩበት ዩቲዩብን ካላችሁ እንዲሁም ደግሞ የተለያዩ ቦታ የምትጠቀሙበት ቪዲዮ የምታዩበትን ከቲክቶክም ቢሆን አመጣችሁ፣ ለምሳሌ ከዩቲዩብ ካመጣችሁ ዩቲዩብ ላይ ሄዳችሁ ቻናላችሁን ሊንክ ታመጡና እዚህ ጋራ ፔስት ታደርጉና ቬሪፋይ የሚለውን ትጫኑታላችሁ። ከዛም ኮንቲኒው ትሉታላችሁ። በቀጠል ባንክ አካውንታችሁን ታስገቡ ጠይቃችኋል። ኮኔክት ፔይአውት ብላችሁ እዚህ ጋራ የባንክ አካውንታችሁን ማስገባት አለባችሁ ማለት። ስለዚህ እኔ በኋላ አስገባለሁ ብዬ ተዋለሁ፣ ምክንያቱም ይሄኛው ሁለተኛ አካውንት ስለሆነ። እናንተ ኮኔክት ብላችሁ ከቻትጂፒቲ የጠይቃችሁ ሙሉ የባንካችሁን ኢንፎርሜሽን ማስገባት አለባችሁ። ከዛ አይል ኮምፕሊት ብዬ ይሄኛውን ተዋለሁ። እንደምትመለከቱት ደብ አካውንታችንን እንደዚህ ከፍቶልናል ማለት ነው። ስለዚህ አሁን ኢንቫይት ማድረግ እንችላለን። ነገር ግን አሁን አንድ መጨረስ ያለብን ነገር አለ። እሱም ደግሞ ሪፈራል ሊንክ እንዲሰጠን አንድ ማድረግ ያለብን ነገር ሳለ ወደ ፖሊማርኬት ዌብሳይት ተመልሰን አሳያችኋለሁ። እንደምትመለከቱት ቪፒኤናችንን ስላበራን እዚህ ጋራ ዲፖዚት የምትለዋ ስለተከፈተች አሁን እዚህ ጋራ ኢሊጂብል ለመሆን ወይም ደግሞ ሰው መሆናችንን ለማረጋገጥ $20 ዲፖዚት አድርጉ ይለናል። $20ን ዲፖዚት ካረጋችሁ በኋላ ይሄኛው ኢንቨስትመንት አይደለም፣ ነገር ግን ዲፖዚት ካረጋችሁት በኋላ ወዲያውኑ መልሳችሁ ማውጣት ትችላላችሁ። ለምሳሌ ልክ $20ን ካስገባችሁለት በኋላ ልክ ሊንካችሁን እንደሰጣችሁ ያን $20 መልሳችሁ ዊዝድሮ ታደርጉታላችሁ። በጣም ቀላል ነው። እኔም አስገብቼ አውጥቼዋለሁ። ስለዚህ ኢንቨስትመንት አይደለም፣ ነገር ግን ሂውማን መሆናችሁን ወይም ደግሞ ሰው መሆናችሁን ለማረጋገጥ ዲፖዚት ስታደርጉ ነው ማለት ነው የሚያረጋግጥ። ተሳታፊ መሆናችሁን ዲፖዚት አድርጋችሁ ማረጋገጥ ትችላላችሁ። አንዳንድ ጊዜ እንደዚህ ኢንቨስት ማድረግም ጥቅም አለው፣ ግን ይሄኛው ኢንቨስትመንት አይደለም። ዲፖዚት አድርጋችሁ ጀስት ሂውማን ቬሪፊኬሽን ነው። ስለዚህ ልክ ዲፖዚት ካደረጋችሁ በኋላ ሊንካችሁ እንደተሰጣችሁ ያን ዲፖዚት ዊዝድሮ አድርጋችሁ ወደ አካውንታችሁ መልሳችሁ ታስገቡታላችሁ ማለት ነው። ለምሳሌ በእናንተ አካውንት ዲፖዚት ካደረጋችሁ በኋላ እና ሊንካችሁ ከተሰጣችሁ በኋላ ያንን ሊንካችሁን ወደ ሌላ ሰው ከላካችሁ በኋላ ያን $20 እናንተ ለምታውቁት ሰው ለጓደኞቻችሁ እያስገባችሁ ያወጣችሁ ለብዙ ሰው እያደረጋችሁ ብዙ ዶላር መሰብሰብ ትችላላችሁ ማለት ነው። ግዴታ ሁላችሁም $20 አያስፈልጋችሁም። ለጓደኞቻችሁ ያን $20 እያወጣችሁ መላክ ትችላላችሁ ማለት ነው። ታርጋችሁ እንደምታወጡ ማሳያችኋለሁ።
ዲፖዚት ሳደርግ ቪዲዮ ስለቀረጽኩኝ ላሳያችሁ። በመጀመሪያ አሴትስ የሚለው ላይ ትገቡና ዊዝድሮ የሚለውን ትጫኑታላችሁ። በመቀጠል እዚህ ጋር ዩኤስዲቲ የሚል ትመርጣላችሁ። ከዛም በመቀጠል ኦንቼን የሚለው ላይ ታደርጉታላችሁ የመጀመሪያው ላይ። ከዛም በኋላ እዚህ ጋር እንደዚህ ያመጣላችሁ ሊንኩን ታመጣላችሁ ማለት ነው። ፖሊ ማርኬት ላይ አስገቡ በሚላችሁ ሊንክ ታመጣላችሁ። እሱም ደግሞ እንዴት እንደምታገኙ ላሳያችሁ። ይህችኛዋን ዲፖዚት የምትለውን አንድ ጊዜ ክሊክ ታደርጓታላችሁ። በመቀጠል እዚህ ጋር እንደዚህ ያመጣላችሁ ብዙ አይነት አማራጭ ያመጣላችኋል። ትራንስፈር ክራይፕቶ የሚለው ነው ለኛ የሚቀለን። ስለዚህ ትራንስፈር ክራይፕቶ ትልታላችሁ። በመቀጠል እዚህ ጋር እችኛዋን ትነኩና ቀስቷን ትነኩና ዩኤስዲቲ የሚል ትፈልጋላችሁ። ታች ተወርዱና ዩኤስዲቲ እንደምትመለከቱ ዩኤስዲቲ የሚለው እዚህ ጋር አለ። ዩኤስዲቲ የሚለውን ታደርጉታላችሁ። በመቀጠል እዚህ ጋር ደግሞ ሁለተኛ ላይ ቼን የሚለውን ትነኩት። ቼን የሚለውን ከመርጣችሁ በኋላ እዚህ ጋር ቤስስ የሚል አለ። እሱኛውን አንድ ጊዜ ክሊክ አድርጋችሁ እሱን ትመርጡለታላችሁ። በመቀጠል እዚህ ጋር አድሬስ ይሰጣችኋል። ይሄኛውን እችኛዋን ኮፒ የምትለዋን ትጫኑና ትወስዱታላችሁ። በመቀጠል ኮፒ አድርጋችሁ ካመጣችሁ በኋላ እዚህኛው ከላይ አድሬስ የሚለው ላይ ጫን ብላችሁ ፔስት ታደርጉታላችሁ ያን የሰጣችሁን ሊንክ። ከዛም በኋላ ኔትወርክ የሚለውን ትምህርትና ቤስ ሲሌ ታደርጉታላችሁ። እንደምትመለከቱት ኔትወርክ የሚለውን ትመርጡለትና ቤስ ሲሌ ታደርጉታላችሁ። ከዛም በኋላ አማውንት የሚላችሁ ላይ እዚህ ጋራ 20 ነጥብ አድርጋችሁ 20.5.6 ማለት ትችላላችሁ። ከዛም በኋላ ትልኩታላችሁ ማለት ነው። እንደምትመለከቱት ልኬዋለሁ። እንደምትመለከቱት ሊንኩን ካገኘው በኋላ መልሼ ዊዝድሮ አድርጌዋለሁ። እዚህ ጋር እንደምትመለከቱት ኮምፕሊት ይላል። ስለዚህ ጀስት ሂውማን ቬሪፊኬሽን ስለሆነ ገብታችሁ መስራታችሁ እንዳትረሱ። በመቀጠል $20 ካስገባችሁና ኢንቫይቴሽን ሊንካችሁ ከተለቀቀላችሁ በኋላ እንደምትመለከቱት በዚህ መልኩ ነው ይመጣላችሁ። እዚህ ጋር እንደምትመለከቱት ኮፒ ሊንክ ይላችኋል። ይሄኛው ሊንካችሁን ነው ኮፒ እያደረጋችሁ ከደብ አካውንታችሁ ላይ ለሰዎች ማስገባት የምትችሉት ከዚህ ላይ ነው ማለት። ስለዚህ ሊንካችሁ ከተለቀቀ በኋላ እንደዚህ ነው የሚያመጣላችሁ። በጣም ቀላል የሆነ ስራ ነው። ገብታችሁ መስራታችሁ እንዳትረሱ። ማንኛውም ጠይቅ ካላችሁ ኮመንት ላይ አስቀምጡልኝ። እንዲሁም የቴሌግራም ቻናልን ጆይን በማድረግ አዳዲስ ነገሮችን እዛ ላይ የማሳውቃችሁ ይሆናል።